ሰላም ሰላም የኢትዮጵያ ሰዎች እንዴት አላችሁ? እስኪ የቴዲ አፍሮ ምርጡ አልበም በዓለም ላይ ያለውን በየትኞቹ ከተሞች አብዛኛዎቹ አድማጮች በየትኞቹ ከተሞች ነበሩ? በየትኞቹ ሀገሮች ነበሩ? አብዛኞቹ የሀገር ውስጥ አድማጮች ደግሞ ከየትኞቹ ከተሞች ነበሩ የሚለውን ጭስ ላሳያችሁ። ጎግል ከፍታችሁ ዩቲዩብ ሚውዚክ ቻርት ብላችሁ ሰርች ብታደርጉ እዚህ ውስጥ ዩቲዩብ ሚውዚክ ቻርት የሚለው ውስጥ ገቡና ይሄኛው ዊንዶው ይከፈታል። እዚህ ላይ ሰርች አርቲስት ሎኬሽንስ ሰርች አርቲስትስ ኦር ሎኬሽንስ የሚል አለ። እዚህ ጋር ቴዲ አፍሮ ብለን እንጽፋለን። ቴዲ አፍሮ ቴዲ አፍሮ እንደምታዩት ይሄኛው ፔጅ ይከፈታል። እዚህ ጋር እንግዲህ የቴዲ አፍሮ ዴታው የሚያሳየን ከማርች 22 ጀምሮ ይመጣል። ኤፕሪል 5 ኤፕሪል 12 እዚህ ይደርሳል ማለት ነው። እዚህ ጋር ፒክ የሆነበት እንግዲህ እየጨመረ ሄደበት አልበሙ የተለቀቀበት ጊዜ ነው። አዲሱ አልበም ላስት 28 days ነው የሚለው ወደ 7 ቀን ቀንሰው 7 days እንግዲህ 7 days ስናደርገው ይህንን ዴታ ያሳየናል ማለት ነው። እዚህ ጋር ነው ፒክ የሆነው ቴዲ አፍሮ 28 ሚሊዮን እዚህ ጋር 28 ሚሊዮን 600,000 የሚል አለ። እንግዲህ በ7 ቀን ውስጥ 49.3 ሚሊዮን ቪውስ ነበሩት ማለት ነው። ይሄ ዴታ ከኤፕሪል 11 to 17 of ኤፕሪል ነው የሚያሳየው። ስለዚህ እዚህ ጋር ልውሰዳቸው where people are listening የት ነው የሚያዳምጡት? የሀገር ውስጥ ዴታ ተመልከቱት። አንደኛ ላይ ያለው አዲስ አበባ ነው 28.7 ሚሊዮን ህዝብ ነው። አዳማ 1.8 ሚሊዮን ሁለተኛ ደረጃ ላይ። ሶስተኛ ጅማ 873 ኬ and አራተኛ ላይ ሐዋሳ አለ። አምስተኛ ድሬዳዋ 516,000 አካባቢ ነው። እንደም ስድስተኛ ባህር ዳር 501,000 ቪውስ አሉት። ሰባተኛ ጅዳ ነው። አጠቃላይ በከተሞች ሲያስቀምጠው ነው የትኛው ከተማ ላይ ከሀገር ውስጥ እስከ ዓለም አቀፍ ማለት ነው። ጅዳ ይመጣል 476,000 ሰው አይቶታል። ከዛ ለንደን ይከተላል 456,000 ዴን ሪያድ 401,000 and ሀረር 371,000 ዱባይ 371,000 ቪውስ አሉት ማለት ነው። ከዛ ከዱባይ ቀጥሎ አቡዳቢ አለ። መቀሌ ወደ 275,000 ጎንደር ይከተላል 266,000 ዴን ቶሮንቶ 252,000 ነው። ጀስት የኛው በከተሞች ሲያስቀምጠው ነው በከተሞች። ከዛሽ ደግሞ በአገር አስቀምጧል እንደ ሀገር። እዚህ ጋር ኔድና ይሄኛው this one is cities so let's change this one into regions ወደሚለውን ቀይረውና ኢትዮጵያ ፈርስት ላይ ነው ያለችው። ኢትዮጵያ መጀመሪያ፣ ከዛ ዩናይትድ ስቴትስ እንደ ሀገር ሁለተኛ ቢሆን ግን በከተሞች ደረጃ ግን ራንክ ላይ የለም ማለት ነው። እንግዲህ በተለያዩ ከተሞች አነስ ያለ ህዝብ ቁጥር እያዩ ነው ማለት ነው። ዩናይትድ ስቴትስ ሁለተኛ፣ ከዛ ዩናይትድ ኤሚሬትስ ሶስተኛ ላይ፣ ሳውዲ አረቢያ ጀስት አራተኛ፣ ሳውዝ አፍሪካ አምስተኛ ላይ አለ። ዩናይትድ ኪንግደም ስድስተኛ ላይ 855,000 ተመልካች አለው ማለት ነው። ካናዳ 758፣ ጀርመኒ 541፣ ጀስት እስራኤል 401,000፣ ሶማሊያ 302,000 ዴን ፍራንስ 247,000 ሰው አለ ማለት ነው። እንግዲህ ሶማሊያ፣ ፍራንስ፣ ኔዘርላንድስ 230,000 ሰው፣ ስዊድን 215፣ ዩጋንዳ 170 ኳታር 154,000 ይላል። 15 ነው ለዚህ ራንክ የሰጠው። እስከ 15 ሀገራትን ነው በራንክ ውስጥ ያካተተው። በዚህ መሰረት ቼክ ማድረግ ትችላላችሁ። ሰብስክራይብ ቱ ማይ ቻናል። ቴንክ ዩ